ይሄ ነገር ለኔ ካሳ ነው። በጣም ነው ካስከኝ። ቴንክ ዩ ሶ ማች ደጋግሜ ነው ወይኔ ጉዴ ዛሬ በቃ አሁን ምንድን ነው የምትፈልገው ብሩኬ? ምን ተማስፈልግ ካሳለባት ስለማስብ ያረኩት እንጂ ምንም የተለየ ሐሳብ የለኝም። ምንም አልፈልግም። ከለላ ትፈልጋለህ ወይስ ደግሞ ከዚህ አካባቢ ይርቃል ትፈልጋለህ? አቅም ያለው ሰው የለም። በእርግጥ እሱን ለማጥቃት አንዲት ሰው እንዲይዝ እኮ አቅም ያለው ሰው የለም ማለት አያችሁ። ኧረ በምን ያለ እንደሚታወቅ ወይኔ ጉዴ ዝም ብሎ ጉራ ብቻ ጉራ ብቻ ጉራ ብቻ እያለ ስልቻ ቀልቀሉ ስልቻ ጉራ ብቻ አቅም ያለው የለም። እኔን ለማጥቃት የሚመጣ የለም። ስለዚህ የምትፈራው ነገር ግን ያው ነገሩ ሲያዩ መደወላቸው ምናምን ስለማይቀር ብሎ ካደረጋቸዋለሁ ገና ካሁኑ አሁን ቦልካችሁ እያያችሁ ያውላችሁ። አንዳንድ ሰዎች ደግሞ ያፈልቀበኝ ምናምን ወጣው ውጥር ንጥር ምናምን ይችላሉ። ምናምን ባልበይ ፍቅር ሊሉ ይችላሉ። ተረዷቸዋላችሁ ብዬ አስባለሁ። እራሳቸውን ከቨር ለማድረግ ከለላ ምናምን እንጂ እነሱም እኮ ያውቁታል። ከዚህ በኋላ በእጃችን ናቸው። ገባችሁ? እኔ በነገራችን ላይ ማለት ነው ከዚህ በኋላ ፐርሰናሊ ከሱ ጋር ብቻ አይደለም አለን የሚደርሱ ቤተሰቦች ምናምን እንደፈለኩ ነው ማድረጋቸው፣ እንደፈለኩ ነው ማሽከረክራቸው። ገባህ አይደለ? ከዚህ በኋላ ማንም ሰው እንዲደነፋ ምናምን እኛ እንደተሸነፍ ምናምን እንደዚህ ነው ጥባጥቤ ነው የምንጫወትባቸው። እንደዚህ ማሽከርከር እንደዚህ ከዛ ከፈለገች ከጥባጥቤ ነው ወደ ኳስ ልዩ ቀን ነው ልዩ አሁን ይሄንን ቪዲዮ ሲያዩት ምን እንደሚሰማቸው አላውቅም። እውነት በጣም በነገራችሁ ላይ ሊደብራችሁም ሊከፋችሁም ልታዝኑም አይገባም። ይሄ ማለት የሰራችሁት ስራ ክፍያችሁ ነው፣ ዋጋችሁ ነው። ሶትስ ኖርማል። በጣም ቀለል አድርጉት። እንደውም በጣም ብዙ ነገሮችን መክፈል እንችል ነበር። ቀላሉን አድርገንላችሁ ነው። አንድ ስቴፕ እንሄዳለን ካላችሁ ግን የእሱን 10 እጥፍ ጠብቁ። ባለፈው በነገራችን ላይ ማለት ነው ለከፍቶ ነበር ላሳየው ነበረ። ገባህ? እሱ ነገሮች ወደ መደራደር ባይመጣ ኖሮ ማሳየውን አሳያለሁ፣ ምለቀው ለቃሉ ቴሌግራም ላይ ገባህ? ግን እኔ ከዛ ሊንኩን ግን አሁን ላይ የተፈታታችሁ ነበር። በእኛውጪ እነሱ ካጠፉት ጥፋት ምንም አላጠፋችሁም። እናንተ እንደው ባላንስ ነው ስለዚህ ነው ማገት ማስቀጥቀጥ ምናምን እኔ ገባህ? ከባድ ነበረ በሰዓቱ እንደዛ ታስቦ ነበረ ግን ቀለል አድርገንላችሁ ነው ለመናገር። ይሄ ፋይል እንዲጠፋላችሁ በደንብ ተንከባከቡን። ቤታችንን የምንም ማጥፋት የለም ከዚህ በኋላ ማጥፋት አይደለም። 1-2 አመት እንደዚህ ብላችሁ ነው የምትቀጥሉት። ነገሮችን አስተካክለው ካላችሁ ባህል ተቀይረው ገባህ አይደለ? ተስተካክለው ሲታመንበት ነው እያንዳንዱ ስራችን እንደዛ አድርገን ነው ልክ ሲታመንበት የጎረርሹላ ጉራቸውን ነው። በጣም ወይኔ ጉራቸው ጉራ ነው እንደዚህ ብሎ አንተ ፈሪና አንተ ምንም አታመጣ አልኩኝ። በቃ አደፈትኩ። ገባ እኔም ዝቻለሁ ግን ይቅርታ አጥር ማተርቻለሁ እኮ ገባ። ዛጋ ላይ በጣም ጠራለሁ ላለማስጠጣ ገባ። አይ ነው እኮ እኔን መጫን እኮ ከብዶሃል፣ ግን ዛጋ ላለማስመሰል እኔ በቃ ብሩ ተብራ ቢቀወት ከባድ ጊዜ ነው ያሳለፈው። ወይ እሱ አስል ከባድ ነበር በጣም። አይ ደስ ይላል። ዋናው እናንተ መካሳችሁ ነው። ሚክስ ሌላ ሚክስ ነገር ካለ ደግሞ ከራተው በኋላ ነው እኔ ብቻ አይደለም ታዲያ አዎ አንዴ አንጠራም በነገራችሁ ይቀመጡ እንደዚህ ቀስ በቀስ ነው ማለት እያንዳንዱ መታወቅ አለበት ብለን ስናስብ ይፋ እናደርጋለን። አሁን ግን ከጊዜ በኋላ ነው የሚሆነው ሌላው ነገር። ስለዚህ በዚህ ልክ አናበላሽ። ጓደኞችህን እንዳታምን፣ አብሮ ያለውን ሰው እንዳታምን ማስጠንቀቂያ ነው ይሄ። ከዚህ የባሰ ነገር ስለሚመጣ በቃ በጣም አመንኩትን ተማመንኩትን ያልከውም ሰው በእኛ እጅ ነው። እኛ አቅም ከባድ ነው። ውጥር ንጥር አያዋጣም። በነገራችን ላይ አሁን ላይ የምንናገራቸው ነገሮች
ማሳወቅ አለብን ብለን ያመናቸውን ነገር ነው። ገባችሁ አይደለ? ሌሎች ሰዎቻችንን እኛ ከካሜራ ማውራት ያለብንን መስራት ያለብንን እንሰራለን። እንደነገርናችሁ ሙያ በልብ ነው። እናንተ አሁን በቃ ስልክና ላፕቶፕ ምናምን ቁም ነገር መስሎሻል። ምን ላድርግሽ? በቃ ጀስት ገባ እጄን አንስቼ ነበር ስልኩን። እሺ በቃ ላፕቶፑ ሲወሰድ በቃ ከዚህ በኋላ አላውቅም። ምክንያቱም ላፕቶፑ እንደተወሰደ ገባ የምታቀብለው ለሱ ነውና በምን መቅስፈት አንተ ወደ ፍላሽ መገልበጥ ምናምን አስበዋለሁ ብዬ አላሰብኩም። እኔ በሌላ መኪና ነው የመጣሁት። በጣም ተናድጄ ምናምን በቃ ተኛው። በጣም ጎበዝ ነው ግን እውነት በሌላ መኪና። ኧረ በስመ አብ ርቀቱ ራሱ የተማረ ሰው ይበላል። እዛ ጋር ያልተማረ ይበዛልና ችግር እየተፈጠረ እና ተማረ ነገሩን ያብቃቅል የህፃን ጨዋታ ያው እኛ እኮ መድረሳችን እኮ አይቀርም፣ ግን ምንም ወይ ፒሲ ይሰባብሩታል ተናደው ምናምን እንጂ እንደዛ ሊያደርግ የሚችለው እንጂ ከፍቶ ምናምን በታምር ፋይሉ ሊያጠፋ ይችላል ነበር። ከዛ በእነሱ ቤት እኮ ፋይል ጠፍቷል ምናምን ሲያዩት ምናምን የለም ነገር እየወዝ ላይ ተገልብጦ ነው የለም። ከዛ በቃ ጠፍቷል መልሰናል ምናምን ሰላም ነው ያለው ነገር ምናምን ነገር አልኩት። በቃ ሰላም ነው። ላፕቶፕ ተመልሶልኛል፣ ስልኬ ተመልሶልኛል። በጣም ነው የማመሰግነው ምናምን። ምክንያቱም መረጃው እዚህ ጋር ነበር። ገባችሁ? ሌላ ታሪክ ነው እዚህ ጋር እንደነገርናችሁ። አሁንም ደግሞ ይሄንን ፍላሽ ለመውሰድ ተንጠራሩ አሉ። ስትንጠራሩ እንዳትወርቁና እንዳትሰበሩ ለእናንተ ነው። ለምንጠራቸው ላይ ጉዳይ የለንም። ዋናው እንደሚሰበሩ ያውቁታልና ታውቁት ነው። ከተራራ ጋር ትጋጩ ቁልቁለት ነው የምትፈጠፈጡት። እዩኝ ደብቁኝ ያመጣል። አቅማችንን አሳይተናል። አንዴ እስኪ እዚች ጋር እንዴት ነበር? እዚች ጋር እንዴት ነው? ምን ለማለት ይመጣል? አሁን ጎያ ነው ይመጣል። አንቺ ከሱ ጋር የጓሮ ድመት እንዳትወጪ የሆነ ካሜራ ተገጥሞ ባያቸው ደስ ወይ እሱ ነገር ግን ካሜራ ያስፈልጋል ነበር። ስማ ስልኩ ብቻ ስለጠፋ እኮ ማለት ነው እግሩ እንደዚህ ሰቅሎ ነው ያዋራኝ። ስልኩ ብቻ ስለጠፋ በዛ ሰዓት ላይ አስበው ላፕቶፑንም አጥፍቼዋለሁ ምናምን ተብሎ በቃ የሚሰማቸውን ሰላም አስቡ። ከዛ ደግሞ ፍላሽ ላይ ጉዳይ አለ ሲባል ሌላ እኔ እኮ ግን ይኸውልህ እንዲጠነቀቁ በትንሹ ቢሆን እናሳውቂያቸው ነበር። ያው እኔ ያስብላቸው የለ ታውቃለህ። እኔ ሙሉ ለሙሉ አልጨከነም፣ ግን እምቢ አሉ። እምቢ እንዳሉ ሲገባኝ ደግሞ አባዛሁት ማለት ነው። አንድ እዚህ አሁን በየኮምፒውተር ቤቱ አለ። ኮምፒውተር ቤቱንም ደግሞ አስሱት አላችሁ። አሁን እኛ ወደ ጉዳያችን እንግባ። ዛሬ ያው ቡና ይፈላልሃል፣ ሪላክስ ታደርጋለህ። ቆንጆ ቆንጆ ምግብ ነው የምትጋበዘው። ሁለተኛው ሚሽናችን እናወራለን። የሁላችሁ ሁለተኛው ሚሽናችን ነው መሰላችሁ እንዴ?